ሴት ልጅ ላላችሁ እናቶች ወይም ደግሞ ሴት ልጅ እህትም ሊሆን ይችላል ላላችሁ እህቶች፣ ወንድሞች፣ ፋሚሊ ለእናንተ ነው ቪዲዮ የምሰራው እና ከላይ የሚታየው ቪዲዮ ፔሬድ የመጣባት ልጅ እንደዚህ ቤተሰቧ ልጄ ፔሬድ የመጣባት ቀን ምናምን ተብሎ እንደዚህ ድግስ ደግሰው ምናምን አይነት ነገር ነው የሚታየው። እኔ እሱን ኖቲስ አርጌ ሳይሆን አንድ መናገር የፈለጉት ነገር አለ። ብዙ ሰዎች ብዙ ልጆች ፔሬድ በሚመጣባቸው በዛ ጊዜ ለቤተሰብ መናገር ይፈራሉ እና ደግሞ የመጣባቸው ነገር በጣም የሚያስጠላ ነገር እንደሆነ እነሱ ከሰው የተለዩ እንደሆነ ብቻ የሆነ የፍርሃት መንፈስ ገብቶባቸው ብዙ ልጆች የሚሸማቀቁ ልጆች አሉና እናንተ ለልጆቻችሁ በአግባቡ ይህንን ግንዛቤ ታስጨብጣላችሁ። ለእህቶቻችሁ ሊሆን ይችላል፣ ለልጆቻችሁ ሊሆን ይችላል። ይሄን ግንዛቤ በአግባቡ ታስጨብጣላችሁ ወይ የሚለውን ነገር ነው ወደ እናንተ ይዤ የመጣሁት። አስታውሳለሁ ሃይስኩል በመማር ጊዜ ፔሬድ ሃይስኩል አይ ቲንክ 9ኛ ክፍል ምናምን ወይ 8ኛ ክፍል ፔሬድ ይመጣባታል ልጅቷ። ከዛ ምንም ነገር እንትን አላለችም። አይ ቲንክ የመጀመሪያዋ መሰለኝ። ከዛ በቃ የሆነ ልብሷን ይነካዋል ምናምን፣ ሰው ሁሉ መጠቋቆሚያ ሆና ምናምን አስታውሳለሁ። እና ያቺ ልጅ በእርግጠኝነት በጣም መጥፎ የስነልቦና የአእምሮ ጫና እንደፈጠረባት ነው። እና ይሄ ከቤተሰብ ትምህርት ግንዛቤ ቢፈጠር እና ደግሞ ፔሬድ ሲመጣባቸው ልጆች ምን ማድረግ እንዳለባቸው ቁጭ ብላችሁ የምታስተምሩ ከሆነ ይሄ ነገር አይፈጠርም ብዬ አስባለሁ። እና እስቲ ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ።